ሰላም እንዴት ናችሁ? ውድ የያሲን ሚዲያ ተከታታዮች ዛሬ ማሳያችሁ ስለ ሀላ አፕ አከፋፈትና እንዲሁም ቬሪፋይ አደራረግ ነው። ቪዲዮን ላይክ ያደረጋችሁ ቻናላችንን ሰብስክራይብ እያደረጋችሁ እስከ ቪዲዮ መጨረሻ ተከታተሉን። በመጀመሪያ ያው ቴሌግራም ላይ ተላከልን ሊንክ እንነካለን። ከዛ ወደዚህ ያመጣለን። ዳውንሎድ ናው የሚለውን እንነካለን። ከዛ ኢንስታይል እንለዋለን። እንጠብቀውና ኢንስታይል ካደረግነው በኋላ ካወረድነው በኋላ ኦፕን እንለዋለን። ኦፕን ስንለው ይሄን ያመጣልናል። እንግሊሽ በሚለው እናደርገዋለን። ከዛ ሳይን ኢን ዊዝ ጉግል የሚለው በብጫ ያከበብኩበት እሱን እንነካለን። ከዛ በአንዱን ጉግል አካውንታችን መርጠን አንዱን የመጀመሪያውን ነካው መሐመድ የሚለውን ተጠቀምኩ እኔ። ከዛ እዚህ ጋር መጀመሪያ ስም እናስገባለን። ያው ራሱ ያስገባለን የጉግል አካውንቱን ስም። ከዛ በርዝዴይ ከ20 አመት በላይ አድርጉት። በርዝዴይን ከ20 አመት በላይ ቢሆን ይመረጣል። ከዛ ጀንደር ሜል ከሆናችሁ ሜል፣ ፊሜል ከሆናችሁ ፊሜል። አሁን እንትን ያስገባው ነው። በርዝዴይ ከ20 አመት በላይ እናደርገዋለን። 2000 ካለ ያው ከ20 አመት በላይ ነው። ከዛ ሴቭ እንለዋለን። ጀንደር ከመረጥን በኋላ ከስር ሴቭ። ይሄው እንደዛ ኦሬዲ ኤግዚስት ካለን ከመለሰብን ይሄ ስም ካሁን በፊት ተሞልቷል ማለት ነው። ሌላ ስም እንቀይራለን። ይሄው መሐመድ ጀማል ነው ተሞልቷል ማለት ነው። በሌላ ሞክረዋለን። እምቢ ካለ እዚህ ጋር ሴቭ ስንለው ከዛ አለው ሊሚት እንለዋለን። ከዛ ፎቶ እናስገባለን። አንድ ፎቶ እንደዚህ ራይት እናደርጋለን ከላይ። ከዛ ከስር ኮምፕሊት የምትለውን ነካለን። ከዛ ራይት እንለዋለን ከላይ። ከዛ ወርደን ከስር ሴቭ እንለዋለን ማለት ነው። ያ ክብ ያረኩባትን ሴቭ እንለዋለን። ሲቀጥል እንደዚህ ተሽከርክሮ ስሙ እንደዚህ ካለን ሴቭ ስንለው እምቢ ካለን ስሙን ከላይ እንቀይረዋለን። ይሄው ቀንሼ ያው አሁንም ይሄ መሐመድ ቢኖር ስለተሞላ መለሰብኝ። ካሁን በፊት የተሞላ ነው ማለት ነው እዚህ ፕላትፎርም ላይ። ስለዚህ ይሄው ጂኤምቪ የጨመርኩበት ያልተሞላ አሁን ይሰራልኛል። ሴቭ። ስለዚህ ገባን ማለት ነው ወደ አፕሊኬሽኑ። ከዛ ባክ እንለዋለን፣ ኮንፊርም እንለዋለን እዚህ ጋር። ከዛ እዚህ ጋር አሁን ትኩረት አድርጋችሁ ማየት ያለባችሁ ሩም የሚለውን ነካለን። ይሄው ሩም ትራን ስንነካ ሚምን የሚለው የራሳችን እንትን ፕሮፋይል የሚያሳየን ነው። ላይቭ ለመግባት ግን ሩም ትላውን ነው የምንነካው። ይሄው በብጫ ያከበብኩባትን። ከዛ እዚህ ጋር ወደ ላይቭ የምንገባበትን ታይትል አስገቡልናል። አድ ታይትል በሚለው ከላይ ኑ አብረን እንስራ ብለን እንጽፋለን። እዚህ ጋር ኑ አብረን እንስራ ብለን እንጽፋለን። አድ ታይትል በሚለው ከዛ ወደ ታች ወርደን አናውንስመንት ላይ ደግሞ ዌልካም ወይም እንኳን ደህና መጣችሁ ብለን ከሁለት አንዱ እንጽፋለን። ላይቭ ስንቀመጥ ከላይ የሚኖር ጽሁፍ ነው አናውንስመንት የሚባለው። ያኛው ታይትል ነው ከላይ ያለው። ከዛ ይሄን ሁለቱን ከጻፍን በኋላ ከዛ ከላይ ፕሮፋይል ከፈለግን የካሜራ ምልክቱን ነክተን አንድ ፕሮፋይል እናስገባለን። አንድ ፎቶ በፋይላችን መርጠን አንድ ፎቶ እናስገባለን። ደስ ያላችሁን ፎቶ ያው ሁለት ነበር የነካሁት። አንዱን ፎቶ አጥፋዋለሁ። ሁለት ፎቶ ነበር የነካሁት። ከዛ ከላይ ራይት እናደርጋታለን። ከስር ወርደን ኮምፕሊት እንለዋለን። ከዛ በቀኝ በላይ በኩል ራይት ስናደርገው ፕሮፋይል ያደረግን ማለት ነው። ከዛ ጎቱ ቻት እንለዋለን ከስር በቀስቷ። ከዛ ቀጥታ ወደ ላይቭ አስገባን ማለት ነው። ከዛ ከላይ የራሳችን ወንበር ነክተን እንቀመጣለን። እሱን ያው ክብ ያረኩባትን በብቻ እዛ ካልተቀመጥን ዝም ብለን ብንገባ ችግር የለውም። ከዛ ሰዓታችን ለማየት ታስክ የምትለውን እንነካለን ከስር። ከዛ ሆስት ታስክ ስንነካ ከዛ
የምትለው በብጫ ያለችዋን ክብ አረኩባትን እሷን እነካታለን ቬሪፋይ ለማድረግ። ከዛ ፎቶ ይጠይቀናል፣ አንድ እናስገባለን። ከዛ አፕሎድ ፎቶ ኦን ዩር ሰልፍ የሚለውን ድጋሚ እነካለን። ከዛ የራሳችን ፎቶ እናስገባለን። እዚህ ጋር ፎቶ ይጠይቀናል። ካሜራውን ገልብጥ ነው አንድ ፎቶ እናስገባለን። ከዛ ካስገባን በኋላ Please blink your eyes. ከዛ ይኸው እዚህ ጋር ቬሪፋይ ያደረግን ነው። እሷ ያለችንን ነው የምናደርገው። ወደ ሌፍት ዙራለች፣ አፍን ክፈትላለች፣ ትከፍታላችሁ። ከዛ ኮንፊርም አለን ማለት ነው። ቬሪፋይ ሆነልን። ከዛ እዚህ ጋር ማይረሳ ፓስወርድ ነው የሚሰጠው፣ ወይ ስልክ ቁጥራችሁ ምንም ማትረሱት። ወደፊት ባላንሳችሁን ብራችሁን ዊዝድሮ የምታደርጉት በዚህ ፓስወርድ ስለሆነ ማይረሳ ፓስወርድ እንሰጣለን። እዚህ ጋር 6 ዲጂት ነው። ከሰጠን በኋላ ኮንፊርም እንለዋለን። ከዛ በኋላ ኮንፊርም ካልነው በኋላ ወደዚህ እንመለሳለን በቀስቷ። ከዛ አሁን ቬሪፋይ ሆኖልናል ማለት ነው። ከዛ ሆስት ታስክ የምትለውን እንካለን። ከስር ታስኳን ከነካን በኋላ ታስክ የምትለውን በቀኝ በኩል ሆስት ታስክ። ከዛ ወደ ታች እንወርድና ስንት ሰዓት እንደቆየን ያው እዚህ ጋር ነው 3 ሰዓት ምን ጨርሰው መጀመሪያ ያለችዋ 4/60 የምትለዋ ኒው ሆስት ኦን ማይክ ፎር 1 hour የምትለዋ 1 ሰዓት ከቆየን ነው። ይሄ ጎሚሎ ሪሲቭ በሚል ይቀየራል፣ ይጠፋል። ከዛ እዚህ ጋር ነው የምናየው ሰዓታችንን። እዚህ 3ቱን ሰዓት ከጨረስን በኋላ ከዚህ ከላይቭ መውጣት እንችላለን ማለት ነው። እዚህ ላይቭ ስንቆይ ባይዞ ሌላ ነገር መጎርጎር እንችላለን። በዚህ ዩዘር ኔም በመሃል ወተን ሌላ ነገር መጎርጎር እንችላለን። በዚህ የቴሌግራም ዩዘር ኔም ገብታችሁ ሃይ በሉኝ፣ የፈለጋችሁትን ነገር አስረዳችኋለሁ።